ሰላም ጋይስ እንዴት ናችሁ? ሀላ አፕሊኬሽን ከአከፋፈት ጀምሮ እስከ አሰራር እናያለን ማለት ነው። መጀመሪያ የሚላክልኝ ሊንክ ነው ማለት ነው። ሊንኩን እንነካለን። ወደ ፕሌይ ስቶር ነው የሚወስደን። የላከልን ኤጀንታችን ስሙ እዚህ ጋር መምጣቱን ቼክ ማድረግ አለብን። እሱኛው ካልመጣ ከላይ ይችን 3 ነጥቧን ነክተን ሪፍሬሽ እናደርገዋለን ማለት ነው። ሪፍሬሽ ስናደርገው ይመጣልናል ኤጀንትስ ኤንድ ዘን የምናደርገው ዳውንሎድ ናው ቱ ስታርት ሆስቲንግ እንለዋለን። ከዛ ወደ ፕሌይ ስቶር ነው የሚወስደን ማለት ነው። አፕሊኬሽኑ ሀላ ቮይስ ቻት ኮሚኒቲ ነው። እኔ ጋር ኦልሬዲ አፑ ስለወረደ ኦፕን ነው የሚለኝ ማለት ነው። ኦፕን ስለው ዳውንሎድ ካደረጋችሁ በኋላ ኦፕን ነው የምትሉት። ከዛ 3 አማራጭ ያመጣችላችኋል በጎግል በሜል እና በአካውንት። የምንገባው በጎግል ነው ማለት ነው። ምክንያቱም ተመራጩ እሱ ነው ማለት ነው። በጎግል የሚለውን እንነካለን። በጎግል ከከፈትነው በኋላ አፑ እንደዚህ ይከፍትልናል። ይሄኛው ፊት ለፊት ወደ ሰው ቤት ነው የሚያስገባን ማለት ነው። የምንነካው የትኛው ነው? የምትለዋን እንነካለን። እታች 4 በተኖች አሉ። ሩም፣ ሞመንት፣ ሜሴጅ እና የሚል አለ። የራሳቸው አገልግሎት አላቸው። አሁን የምትለዋን እንነካለን። ይሄ ፕሮፋይላችን ነው ማለት ነው። የኛ ፕሮፋይላችን ነው ማለት ነው። የመጀመሪያ ስራችን የሚሆነው ኤጀንሲ አይዲ መሙላት ነው። ከኤጀንሲ አይዲ በኋላ ፊት አሻራ እንሰጣለን። ኤጀንሲ አይዲ ካልሞላንና ፊት አሻራ ካልሰጠን ታስክ አይከፍትልንም፣ መስራት አንችልም ማለት ነው። ኤጀንሲውን የት ነው የምናገኘው? እዚህ ጋር ኤጀንሲ የሚል አለ። እሱን እንነካለን። እሱን ከነካን በኋላ ይሄን አይዲ በትክክል እንጽፋለን። 11509110 ቼክ እንለዋለን። የኛ ኤጀንት ስም መሆኑን አይተናል። ሰሚት እንለዋለን ማለት ነው። ሹር እንለዋለን። እርግጠኛ ናቸው? አሁን ሹር ይለናል። እዚህ ጋር ጆይንድ ይለናል። በቃ የካስኮ ኢንሴለር ልጅ ነን ማለት ነው። ጆይንድ ብሏል። ቀጣይ ስራችን የሚሆነው ምንድነው? ከዚህ እንወጣና የፊት አሻራ ወደ መስጠት እንገባለን ማለት ነው። የፊት አሻራ ለመስጠት ታስክ የሚለውን እንነካለን። ታስክ የሚለው እዚህ ጋር ታስካችንን እንዲከፍትልን ታስክ የሚለውን እንነካለን። ከዛ በመቀጠል የምንነካው ቬሪፋይ ነው ማለት ነው። ቬሪፋይ የሚለውን እንነካለን። አውተንቲኬሽን እዚህ ጋር እንሰጣለን ማለት ነው። ቬሪፋይ የሚለውን ከነካን በኋላ እዚህ ጋር የመጀመሪያው አፕሎድ ኤ ፎቶ ዮርሰልፍ የሚለው ላይ ሰልፊ ፎቶ እንነሳለን። እሱን ሰልፊ ተነስተን ከጨረስን በኋላ ቀጣይ ምንድነው የሚሆነው ስራችን? የፊት አሻራውን እዚህ ጋር ነው የምንሰጠው። ስታርት ሰርቲፊኬት የሚለው ላይ እሱን ነክተን ሮቦቷ እንደምትለን ፈጠን ብለን እንሰጣለን ማለት ነው። እሱን ሰጥተን ከጨረስን ታስካችን ይከፈታል፣ እንሰራለን ማለት ነው። ከዛ የኤጀንታችን ሩም መግባት ከፈለግ እዚህ ጋር ይሄን አይዲ እንጽፋለን። ይሄን አይዲ ከየት ነው የምንጽፈው? ሩም ላይ ከላይ የሰርች ምልክት አለች። እዚህ ጋር ሰርች እናደርጋለን። 11509110 አይደለም ይመጣልን። ከዛ የመጀመሪያ ስራችን እዚህ ጋር ፎሎ እናደርጋለን። ፎሎ ካደረግን በኋላ እዚህ ጋር ኦፍላይን ብሎ አያስገባንም አይደለ? ትንሽ ስክሮል እናደርገዋለን። ስክሮል ስናደርግ ኢንተር የሚል አለ። እሱ ባይኖርም መግባት እንችላለን ማለት ነው። ኢንተር ብለን ከዛ እዚህ ጋር ከዛ የራሳችን ሩም
ክሬት ለማድረግ ደግሞ ይሄኛው የኤጀንታችን ሩም ላይ መስራት እንችላለን። አሁን የራሳችን ሩም እንዴት ክሬት እናደርጋለን? እዚህ ጋር ሩም ላይ የምትንቀሳቀስ ማይክ አለች። እሷን እንነካታለን። እሷን ከነካን በኋላ እዚህ ጋር የካሜራ ምልክቱ ላይ ሩም ከቨር እናስገባለን። አስገብተን ጨረስን። እዚህ ጋር አዲት ታይትል የሚለው ዌልካም ብለን መጻፍ እንችላለን። አናውንስመንትም ላይ የፈለግነውን ጽፈን ከዛ ጎቻት ነው የምንለው ማለት ነው። ጎቻት ስንለው ሩማችን በዚህ መልኩ ተከፈተ። የምንቀመጠው አንድ ቁጥር ላይ ተቀምጠን ታስካችን እዚህ ጋር ይመጣልናል። እዚህ ጋር መከታተል እንችላለን። በዚህ መልኩ እንሰራለን። ለአንድ ሳምንት ሚውት ማድረግ አይቻልም። ሰዓቱ የሚቀየረው ማታ 3:30 ነው። ሰዓቱ የሚቀየረው ማታ 3:30 ነው። ለ3 ሰዓት ነው የምንቀመጠው እስከ 7 ቀን ማለት ነው። በ3 ሰዓት ውስጥ 6,000 ፖይንት ይሰጠናል ማለት ነው።